ቪዲዮን ቤት በኩል አፕሎድ ብናደርግ ዩቲዩብ ተመራጭ ያደርገዋል። እንዲሁም ደግሞ እኛ አሪፍ ቪው፣ አሪፍ ላይክ እና ሰብስክራይብ የምናገኘው በየትኛው በኩል አፕሎድ ወይንም ብንለቅ ነው የሚለውን የምናይ ይሆናል ማለት ነው። አብዛኛ ሰዎች ቪዲዮን አፕሎድ የሚያደርጉት በዩቲዩብ አፕሊኬሽን በኩል ነው ማለት ነው። እሱ ግን ትክክል አይደለም። ዩቲዩብ የሚፈልገው በዩቲዩብ ስቱዲዮ በኩል ነው ቪዲዮ አፕሎድ መደረግ ያለበት ነው የሚለው ማለት ነው። የዩቲዩብ ሕግ ራሱ በዩቲዩብ ስቱዲዮ በኩል ነው አፕሎድ ማድረግ የምትችሉት ነው የሚለው። የሚፈልገውም በዩቲዩብ ስቱዲዮ በኩል ቪዲዮ አፕሎድ ሲሆን ነው ዩቲዩብም የሚፈልገው ማለት ነው። እና እንግዲህ አብዛኞቻችን በዩቲዩብ በኩል በዩቲዩብ አፕሊኬሽን በኩል ቪዲዮን አፕሎድ ታደርጋላችሁ። እሱ ግን ትክክል አይደለም። ቪዲዮን አፕሎድ ማድረግ ያለባችሁ በዩቲዩብ ስቱዲዮ በኩል ነው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁት የያብስራ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የኔ ያለው እግዚአብሔር ይመስገን፣ ክብር ይስፋው ለመድኃኔዓለም በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ዛሬ ስለ ዩቲዩብ ላይ ቪዲዮ እንዴት ነው አፕሎድ የምናደርገው በዩቲዩብ ስቱዲዮ በኩል የሚለውን የምናይ ይሆናል ማለት ነው። ለቤቱ አዲስ የሆናችሁት ላይክ፣ ሰብስክራይብ፣ ደውል ምልክቷን አጥቁሯት። እንዲሁም ደግሞ ቤተሰብ የሆናችሁት በላይክ ቪዲዮውን ጀምሩት እስከ መጨረሻ ይዩት። ግልጽ በሆነ አማርኛ ነው ማስረዳችሁ ማለት ነው። እንግዲህ አሁን ወዴት እንሄዳለን? ቪዲዮአችንን አፕሎድ ወደ ማድረግ እንሄዳለን ማለት ነው። እንግዲህ ወዴት እንሄዳለን? ወደ ክሮም ላይ እንገባለን። ክሮም ላይ ከገባን በኋላ እዚህ ጋር ምን ብለን እንጽፋለን? ዩቲዩብ ስቱዲዮ ኮም ብለን እንጽፋለን ማለት ነው። ዩቲዩብ ስቱዲዮ ኮም ብለን እንጽፋለን። ከጻፍን በኋላ ሰርች እናደርገዋለን። ሰርች ስናደርገው እንግዲህ በዚህ ልክ መጣልን ማለት ነው። የኔ አሁን ምን ላይ ነው ያለው? ኮምፒውተር ላይ ነው ያለው። ወደ ዴስክቶፕ ቀይሬ ነው ያለው። ለእናንተ ለማሳየት ግን እንደገና ወደ ኋላ ተመልሼ ላሳያችሁ ማለት ነው። ለእናንተ አሁን ይሄው ወዴት አመጣን? ክሮም ላይ ገባን። ዩቲዩብ ስቱዲዮ ኮም ስንለው ወዴት አመጣን? ወደ ኢሜይላችን አስገባን ማለት ነው። አሁን ይሄ ኢሜይላችን ነው። ኢሜይላችንን ወደ ዩቲዩብ ስቱዲዮ ለመግባት ወዴት መቀየር አለብን? ወደ ኮምፒውተር ወይንም ደግሞ ዴስክቶፕ መቀየር አለብን። ወዴት እንገባለን? እዚች ጋር እንገባለን። ከኢሜይላችን ፕሮፋይል በላይ 3 ነጥብ አለች በቀኝ በኩል 3 ነጥቧን እንጫንና እዚህ ጋር ይሄው የማሰምርበትን ይዩት። ዴስክቶፕ የሚለው ወይንም የኮምፒውተር ምልክት አለች። እሷን እንጫናታለን። ይሄው ቀጥታ ወዴት ወሰደን? ወደ ስልካችንን ወደ ኮምፒውተር ቀየረልን ማለት ነው። ክሮም ላይ ገባን። ከክሮም ላይ ዩቲዩብ ስቱዲዮ ኮም ብለን ጻፍ። ከዛ ወደ ኢሜይላችን አስገባን። ኢሜይላችን ላይ ደግሞ በቀኝ በኩል 3 ነጥብ ተጫናት። ከዛ ወዴት ቀየር ነው? ወደ ዴስክቶፕ ቀየር። ይሄ ዴስክቶፕ ተቀይሯል። ኮምፒውተር ላይ ያለው ሁሉ አሁን ስልኬ ወደ ኮምፒውተር ተቀይሯል ማለት ነው። ከዛ ወዴት እንጫናለን? እዚች ጋር አለች። የምነካትን በደንብ ልብ ብላችሁ እዩዋት። ዩቲዩብ ስቱዲዮ የሚለውን አንድ ጭናታለሁ። አሁን ወደ ዩቲዩብ ስቱዲዮ ያስገባኛል ማለት ነው። እየከፈተልን ነው። ይሄው ቀጥታ ወዴት አመጣን? ወደ ዩቲዩብ ስቱዲዮ አስገባኝ ማለት ነው። ቤተሰብ አሁን ያለሁት ዩቲዩብ ስቱዲዮ የራሴ ውስጥ ነው ያለሁት። አሁን እንግዲህ ምን እናደርጋለን? ከዩቲዩብ ስቱዲዮ ከፕሮፋይሌ በላይ ፕላስ ምልክት አለች። ፕላስ ምልክቷን እንጫንና ወደ ጋለሪያችን ይወስደናል ማለት ነው። አሁን ፕላስ ምልክቷን እጫናታለሁ። ይሄው ቤተሰብ ፕላስ ምልክቷን ከላይ ያለችውን ስንጫናት ወዴት አመጣን? ወደ ጋለሪያችን አስገባን ማለት ነው። አሁን ያዘጋጀነውን ቪዲዮ እንመርጣለን ማለት ነው። ይሄው እኔ ለእናንተ ለማሳየት ስለሆነ ያዘጋጀሁት ቪዲዮ የለኝም፣ ግን ዝም ብዬ አንዱን እመርጣለሁ ማለት ነው። ይሄው እንደዚህ ይልና ቪዲዮን ከመረጥኩኝ በኋላ እደንለዋለሁ። ቪዲዮአችን እየከፈተልን ነው። ይሄው ቪዲዮአችን መጣልን ማለት ነው። አሁን ምን እናደርጋለን? ተምኔል እናስገባለታለን። ላዘጋጀነው ቪዲዮ ተምኔል ማዘጋጀት አለብን። ቀርመን ቪዲዮአችን ላይ አሁን ተምኔል እናስገባለን። አሁንም ወደ ጋለሪ እንሄዳለን ማለት ነው። ያዘጋጀነውን ተምኔል እናመጣና ይኸው እኔ ይሄንን ነው ያዘጋጀሁት። ደን እንለዋለን። ከዛ እዚህ ጋር ደን እንለዋለን። ይኸው ቤተሰብ በቀላል መንገድ ዩቲዩብ ላይ ቪዲዮ ለመጫን
የሚለውን ታብኔን አዘጋጅቼለት ነበረ ማለት ነው። ቀድማውንም ታብኔን አድርገናል። አሁን ምንድነው የሚቀረው እንግዲህ እዚህ ጋር ሴቲንጎች አሉ፣ መስተካከል ያሉበት ሴቲንጎች አሉ። አሁን ምን እንጽፍለታለን? ታይተል እንጽፍለታለን ወይንም ደግሞ የቪዲዮአችንን ርዕስ እንጽፍለታለን ማለት ነው። ርዕሱን እንጽፍለታለን በቀላል መንገድ ዩቲዩብ ላይ ቪዲዮ ለመጫን ዩቲዩብ ላይ ቪዲዮ ለመጫን ላይ ቪዲዮ ለመጫን ብለን ጽፈናል። በቀላል መንገድ ዩቲዩብ ላይ ቪዲዮ በቀላል መንገድ ዩቲዩብ ላይ ቪዲዮ ለመጫን ታይትሉን ጽፈንለታል። አሁን ወዴት እንሄዳለን? ወደዚህ ወደ ኋላ እንመለሳለን። ከዛ እዚህ ቪዚቢሊቲ ውስጥ ስንገባ ደግሞ የኔ እንግዲህ አሁን ያለው አንሊስትድ ላይ ነው። ፓብሊክ አለ፣ አንሊስትድ አለ፣ ፕራይቬት አለ። ፕራይቬት ካረጋችሁት ሰው ቪዲዮአችሁን ማየት አይችልም። አንሊስትድ ካረጋችሁት ደግሞ ዩቲዩብ ብቻ ነው ማየት የሚችለው ቪዲዮአችሁን ማለት ነው። ፓብሊክ ማድረግ ደግሞ ቪዲዮአችሁን በለቀቃችሁት ሰዓት ጀምሮ ሰው ጋር ይደርሳል። ቪዲዮአችሁ ማንም ሰው ገብቶ ማየት ይችላል። ቪዲዮአችሁ ሰው ጋር ይደርሳል ማለት ነው። ፓብሊክ ማድረግ እኔ ግን አሁን የማደርገው ምንድነው? አንሊስትድ ነው የማደርገው። ምክንያቱም እዚህ ላይ ፓብሊክ ላይ ሳይሆን አንሊስትድ ላይ ነው የማደርገው። ምክንያቱም ነጌ ነው መልቀቅ የምፈልገው። ይሄን ቪዲዮ ዛሬ አይደለም ነጌ ነው መልቀቅ የምፈልገው። ከዛሬ ጀምሮ እስከ ነጌ ዩቲዩብ ይገመግምልኛል። ዩቲዩብ እንዲያይልኝ ለዩቲዩብ ጊዜ ሰጠዋለሁኝ ማለት ነው። ከዛ አንሊስትድ ብለን አሁንም ባክ እንለዋለን። አንሊስትድ ብያለሁ። እዚህ ጋር ደግሞ እንገባለን። ኦዲየንስ ጋር ስንገባ እንግዲህ የህፃንና የአዋቂ ሰው አለ። የስ ማለት የህፃን ከ18 ዓመት በታች የሆኑ ሲሆን ኖ ማለት ደግሞ የአዋቂ የማንኛውም ሰው ከ18 ዓመት በላይ ያለ ሰው ማየት ይችላል ማለት ነው። ስለዚህ እኛ ማንም ሰው ቪዲዮአችንን እንዲያይ ስለምንፈልገው ኖ እንላለን። አሁንም ባክ ብለን እንወጣለን። ባክ ብለን ከወጣን በኋላ ሎኬሽን መሙላት ትችላላችሁ፣ አለመሙላት ትችላላችሁ። እሱ የእናንተ ነው። እዚህ ጋር ደግሞ አድ ቱ ፕላሊስት የሚለውም አለ። እሱንም የምታስተካክሉት ነገር ካለ ማስተካከል፣ ፕላሊስት ውስጥ አስገባለሁ ካላችሁት ማስገባት ትችላላችሁ። እኔ ግን ማስገባት ስላልፈለግኩኝ አሁን አድ ዲስክሪፕሽን ላይ እንገባለን ማለት ነው። እዚህ ጋር ቅድም የተጠቀምነው ታይትል ላይ የተጠቀምነውንም ልንጠቀመው እንችላለን። ሌላም ደግሞ ከቪዲዮአችን ጋር ተቀራራቢ የሆነ ርዕስ እንሰጠዋለን ማለት ነው። ላይ ቪዲዮ ለመጫን ይዋ እንደዚህ ብለን ከጻፍን በኋላ ወረድ ብለን ደግሞ ሌላም ሰው እንዲያይልን ወይንም ደግሞ ከአማርኛ ተናጋሪ ውጪ ሌላ ሰው ቪዲዮአችንን እንዲያጫውትልን ወይንም ደግሞ እንዲያይልን ከፈለጋችሁት ማለት ከአማርኛ ከማይችሉ ሰዎች ቪዲዮአችን እንዲደርሳችሁ ከፈለጋችሁ ደግሞ በእንግሊዘኛ ብጽፉ ተመራጭ ነው። እና በእንግሊዘኛ መጻፍ ተመራጭ ነው። አማርኛ ማንበብና መስማት ለማይችል ሰው እንግሊዘኛውን አንብቦ ገብቶ እኛ በምናደርጋቸው በምንነካካቸው ነጥቦች መማር ማወቅ ይችላል ማለት ነው። ቪዲዮአችንን ማየት ይችላል ማለት ነው። ስለዚህ አውቱ አፕሎድ ቪዲዮ ዩቲዩብ ከዛ በእንግሊዘኛም ከጻፍን በኋላ ባክ ብለን እንወጣለን። ባክ ብለን ከወጣን አሁን ሁሉንም ነገር ጨርሰናል። ታምኔን አስገብተንለታል፣ ታይተል ጽፈንለታል፣ አንሊስትድ እና ፓብሊክ አንሊስትድ አድርገነዋል፣ ቪዚቢሊቲ ማለት ነው። ኦዲየንስ አስተካክለናል፣ ዲስክሪፕሽን ጽፈንለታል። በቀላሉ ዩቲዩብ ላይ ቪዲዮ ለመጫን እዚህ ያልተስተካከለ ነገር አለ እንዴ? ኦኬ፣ ይሄ ለምንድን ነው የገባው? አውቱ አፕሎድ ቪዲዮ ዩቲዩብ ብለናል። ዲስክሪፕሽኑንም አስተካክለንለታል።
ሁሉን ነገር አስተካክለናል። አሁን ምንድን ነው የሚቀረን? ጨርሰናል። አሁን የሚቀረን አፕሎድ ማድረግ ብቻ ነው። በቃ ስልካ እንትን ቪዲዮአችንን ዩቲዩባችን ላይ አፕሎድ ማድረግ። ይኸው እዚህ ጋር በጥቁር የተጻፈው አለ። እኔ ግን ለእናንተ ለማሳየት ስለሆነ ይሄን ቪዲዮ አልጭንም። ምክንያቱም ለዩቲዩብ ያዘጋጀሁት ቪዲዮ አይደለም፣ አንድ አጭር ቪዲዮ ነው። ስለዚህ መጫን አልፈልግም። ለእናንተ ለማሳየት ነው ይሄን ቪዲዮ የሰራሁት እና እኔ ይሄንን ቪዲዮ መጫን ስለማልፈልግ አፕሎድ አልለውም ማለት ነው። እናንተ ግን አሁን እዚህ ጋር ደርሰናል። ሁሉንም ነገር እንደምታዩት ይኸው ጨርሰንለታል። እዚህ ጋር ከፈለጋችሁ ኮሚኒኬት የሚለው ላይ ትገቡና ቼክ ታደርጋላችሁ። ኮሜንት ቦታችሁ ክፍት ነው ወይ ወይንስ አይደለም የሚለውን ቼክ ታደርጋላችሁ ማለት ነው። ለምን አሁን በዚሁ አጋጣሚ ልንገራችሁ፣ ብዙዎቻችሁ ላይፍ ላይ ገብታችሁ ኮሜንት ቦታችሁ የሚዘጋባችሁ ከላይፍ እንደወጣችሁና ቪዲዮአችሁን ሴፍ እንዳረጋችሁት ወይንም አፕሎድ እንዳረጋችሁት እዚች ላይ ኮሚኒቲ የሚሏ ላይ ግቡና ኮሜንት የምትሏ ቺኛዋ ማለት ነው፣ ማሰምርበትን ቺኛዋ ማለት ነው ኦን መሆን አለበት። ኦፍ ከሆነች ኮሜንት ቦታችሁ ጋር ሰው ኮሜንት መጻፍ አይችልም። ስለዚህ ኮሜንት ቦታችሁ ኦፍ ሳይሆን እንደዚህ ማለት ነው። ያው ይሄ ኦን ብሎ ነው ያለው። እንደዚህ ኦን መሆን አለበት። እሱን ገብታችሁ ቼክ ማድረግ ትችላላችሁ። እና የዛሬ ቪዲዮአችን ይሄን ይመስላል። ከዛ ይሄ ጨርሳችኋል። ይኸው አፕሎድ የምትሏን ከላይ ከታች በጥቁር የተጻፈችዋን ትጫናላችሁ። ቪዲዮአችሁ ተለቀቀ ማለት ነው። በዚህ በቀላሉ መንገድ በዩቲዩብ ሳይሆን በዩቲዩብ ስቱዲዮ ቪዲዮ መልቀቅ ትችላላችሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ በጣም አመሰግናለሁ። ቀጣይ በሌላ ቪዲዮ ተመልሰን እስክንገናኝ መልካም ቆይታ፣ ቸር ቆዩልኝ።